አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚህ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው እንደተለመደው የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ ተመን ጨመረ ወይንስ ቀነሰ የሚለውን ጉዳይ አብረን እናያለን። መረጃ አናንዛዛም። በ4 ደቂቃና በ3 ደቂቃ ከ30 ሰከንድ ውስጥ ጥንቅቅ እናደርጋለን። ታዲያ እንበረታ ዘንድ ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። በቀጥታ የምንዛሬ ዋጋ መረጃችን እንመልከት። በቅድሚያ የአሜሪካን ዶላር እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት .com በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18774 ብር እንደሚሸጥና እንደ አሜሪካን ዶላር 187 ብር ከ74 ሳንቲም የተሸጠ እንደሚገኝ ነው ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ የሚያሳየው። በዚህም ውድ ቻናል ቤተሰቦችና አድማጭ ተመልካቾቻችን ጠዋት ካደረስናችሁ የምንዛሬ ዋጋ ጋር ሲነጻጸር ቅናሽ አሳይቷል። በመቀጠል ዩሮ እናስከትላለን። 100 ዩሮ 21945 ብር እንደሚዘረዘርና 1 ዩሮ 219 ብር ከ45 ሳንቲም እየተዘረዘረ ይገኛል። በመቀጠል የስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 23746 ብር እንደሚሸጥና አንድ የስዊዝ ፍራንክ 237 ብር ከ46 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 13728 ብር እንደሚሸጥና አንድ ካናዳን ዶላር 137 ብር ከ28 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው የአውስትራሊያን ዶላር በተመለከተ ነው። 100 የአውስትራሊያን ዶላር 13444 ብር እንደሚሸጥና አንድ የአውስትራሊያን ዶላር 134 ብር ከ44 ሳንቲም እየተሸጠ ይገኛል። በመቀጠል የቻይና ዩዋን እናስተውላለን። 100 የቻይና ዩዋን 2745 ብር እንደሚሸጥና አንድ ዩዋን 27 ብር ከ45 ሳንቲም በመሸጥ ላይ ይገኛል። በመቀጠል ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 25313 ብር እንደሚሸጥና 1 ፓውንድ ስተርሊንግ 253 ብር ከ13 ሳንቲም በመሸጥ ላይ ይገኛል። በመቀጠል ወደ አረብ ሀገራት እንሸጋገርና የኩዌት ዲናርን እናያለን። 100 የኩዌት ዲናር 61111 ብር እንደሚሸጥና አንድ የኩዌት ዲናር 611 ብር ከ11 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 5112 ብር እንደሚሸጥና እንደ ኢማራቶች ዲርሃም 51 ብር ከ12 ሳንቲም በመሸጥ ላይ ይገኛል። በመቀጠል የሳዑዲ ሪያልን እናያለን። 100 የሳዑዲ ሪያል 5000 የኢትዮጵያ ብር እንደሚሸጥና እንደ ሳዑዲ ሪያል 50 የኢትዮጵያ ብር በመሸጥ ላይ ይገኛል። በዚህም ጧት ካደረስናችሁ የጥቁር ገበያ ምንዛሬ ዋጋ መረጃ ጋር ሲነጻጸር በአሁኑ ቅናሽ አሳይቷል፣ ምሽቱን ማለት ነው። በመቀጠል ኢንዲያን ሩፒን እናያለን። 100 ኢንዲያን ሩፒን 198 ብር እንደሚሸጥና 1 ሩፒን 1 ብር ከ98 ሳንቲም በመሸጥ ላይ ይገኛል። ቱርኪ ሊሬ እናስከትላለን። 100 የቱርኪ ሊሬ 416 ብር እንደሚሸጥና 1 ሊሬ 4 ብር ከ16 ሳንቲም በመሸጥ ላይ ይገኛል። የባህሪን ዲናርን እናያለን። 100 ባህሪን ዲናር 49700 ብር እንደሚሸጥና አንድ የባህሪን ዲናር 497 ብር በመሸጥ ላይ ይገኛል። በመቀጠል ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 26485 ብር እንደሚሸጥና አንድ ጆርዳን ዲናር 264 ብር ከ85 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 48800 ብር እንደሚሸጥና አንድ የኦማን ሪያል 488 ብር የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት .com በድረገጹ አስነብበዋል። ዛሬ ምሽቱን ዕለተ ማክሰኞ የጥቁር ገበያ ምንዛሬ ዋጋ መረጃ ቅናሽ አሳይቷል።